እንደምን ዋላችሁ። መቼም በስማም አይባልም። የጋራ ለወደፊቱ ግን እስልምናውንም ክርስትናውንም የሚያግባባ የጋራ በስማም መፍጠር አለብን እንጂ ያለ በስማም ልንጀምር አንችልም። እግዚአብሔር ይስጥልኝ። ዶክተር ምህረት ብዙ ጊዜ በሬዲዮ ወይዘሮ መዓዛ ጋራ ሲወያዩ ሰማ ነበር። ብዙ ጊዜ ከአሜሪካ ወደዛ ሀገር የሚመጡ ሰዎች የአበባ እርሻና ሆቴል ነው የሚከፍቱት። ዶክተር ምህረት አስተሳሰብ ላይ መስራት አለብኝ ብለው ሲመጡ ምን ያህል ሰው ሊሰማቸው ይችላል ብዬ ሰግቼ ነበር። በጣም ተስፋ የሰጠኝ ማስታወቂያው ከተለቀቀ በኋላ እኔ መለቀቁን አልሰማሁም። ወደ 39 የሚሆኑ ሰዎች ደውለውልኛል። ስለዚህ ብዙ ሰው ከአመጋገብ ይልቅ ለአስተሳሰብ ቦታ እየሰጠ ነው ማለት ነው። እግዚአብሔር ይስጥል። በጣም እናመሰግናለን። እንዲህ አይነት ሰዎች ህብረተሰብን ይሰራሉ ብዬ አምናለሁ። ያልተሰራ ማህበረሰብ ምን አደጋ ሊያመጣ እንደሚችል ከኛ ከአፍሪካውያን በላይ ምስክር ሊኖር አይችልም። እንግዲህ ሀገር ለም ማሞቂያና መቀዝቀዣ ዶክተር ምህረት በኖሩበት ሀገር አሜሪካ በበጋ ማቀዝቀዣ አለ፣ በክረምት ማሞቂያ አለ። እዚህ ሀገር ማሞቂያውም ሆነ ማቀዝቀዣው ኦፍና ኦኑ ከሰማይ ነው። እግዚአብሔር ነው ኦፍም የሚያደርገው ኦንም የሚያደርገው። አንድ ሸሚዝ አመት መልበስ እንችላለን። በጣም ይገርመኛል። አሁን ነው የገባኝ። እኔ ካናዳና አሜሪካ ደርሼ ስመጣ አንድ ሸሚዝ አመት እንለብስ ሲዝናል አይደለም የኛ። እግዚአብሔር ይክበር ይመስገን። እንደዛ ቢሆን ምን ይውጠን ነበር እውነቱን ለመናገር። እና መሬቱ ተባርኮልና ምንም ጥያቄ የለው። እነ ኬንያ እነ ሩዋንዳ እነዚህ ምዕራብ ብትሉስ ምስራቅ ብትሉት የአፍሪካ መሬት የተባረከ ነው። አቶ ከበደ ሚካኤል ጃፓን እንደሰለጠነች የሚል መጽሐፋቸው ላይ በዓለማችን ያሉ ሀገሮች ሁለት አይነት ሀብት አላቸው፣ የጭንቅላትና የመሬት ብለዋል። አፍሪካውያን የመሬቱ ተባርኮላቸው እዛ አካባቢ ችግር አለ። እነ ጃፓን ደግሞ መሬቱ በየአመቱ በሱናሚ የሚናጥ ሀገር፣ ግን ሱናሚ የጃፓንን ህንፃ እንጂ የጃፓንን ጭንቅላት ማፍረስ አይችልም። ስለዚህ ጃፓን ለኮንጎ ዛይር እርዳታ ትልካለች። እውነት የሁለቱን ሀገር የተፈጥሮ ሀብት ስትመዝኑት ደግሞ በጣም ተአምር ነው የሚሆነው። ዛይር ለጃፓን ነበር እርዳታ መላክ የነበረባት፣ ግን መሬቱ ተባርኮ ጭንቅላት ስለጠፋ 10 ኩንታል ጤፍ ቤት ውስጥ ቢኖር አስፈጭቶ ካልተበላ ከረሃብ ማምለጥ አይቻልም። ስለዚህ አስተሳሰብ ላይ በትክክል መስራት እንዳለብን ስለምናውቅ የእምነት ተቋማት ደግሞ ይሄንን መስራት ወይ ስላልፈለጉ ወይ ስላልቻሉ በጣም በብዙ ምክንያት ነው ያለው። እንደውም በቀደም እኔ ለአንድ ጓደኛ ያልኩት ነበረ፣ ዶክተር ሙላቱ ተሾመ የሥራ መልቀቂያ ሲያስገቡ ወይዘሮ ሳህለወርቅ ዘውዴ ተሾሙ ተባለ። ሌላ ደግሞ እኛ ያልተረዳ ነው በህሊና የሥራ መልቀቂያ ያስገቡ ደግሞ ተቋማት አሉ። እኔ የሰላም ሚኒስቴር ተቋቋመ ሲባል የእምነት ተቋማት የሥራ መልቀቂያ ያስገብተው ነው ወይ? ወደ 98% አማኝ ባለበት ሀገር ፖለቲከኞች የሰላም ሚኒስቴር ሲያቋቁሙ የእምነት ተቋማት እውነቱን ለመናገር ሳያውቁት ሙተዋል። ሰምታቸዋል። እስልምና ጉዳዮች ምክር ቤት ችግር ተፈጥሮ ጠቅላይ ሚኒስትሯቸው ያስታረቋቸው፣ በኦርቶዶክስም ችግር ተፈጥሮ እሳቸው ናቸው ያስታረቋቸው። ይሄ በእውነት የትንፍጭ ዶቄቱን አንጭኩን እንደው ተቀበል ነው እንጂ ያማል። እውነቱን ለመናገር ሞራል ይነካል። መስጊዶችና አብያተ ክርስቲያን ሊያስቡበት ይገባል ብዬ አስባለሁና አስተሳሰብ ላይ ግን እንደ ዶክተር ምህረት አይነት የሚሰሩ ሰዎች ያስፈልጉናል። ያብዛልን። እናንተም አስባችሁ አስተሳሰባችን መሰራት አለበት ወይም ደግሞ ሐሳብ መካፈል አለብን ማለት ስለመጣችሁ እግዚአብሔር ይስጥልን። እኔ እንዲህ አይነት በፓወርፖይንት በምናምን መናገር አልችልም። እንደምታውቁት እነ ዶክተር ምህረት የኖሩበት ስለሆነ ጎበዝ ናቸው። እኔ ግን ብዙ ነገር አስቤ መጣና ሐሳቡ ይበታተናል። ርዕስ ጠብቆ መናገር ደግሞ እንደ 6 ኪሎ አንበሳ በብረት መታጠር ነው የሚመስለኝ እና የጫካ አንበሳ ነው በትክክል እየኖረ ያለው 6 ኪሎ አንበሳ ባጥር ርዕስ ጠብቆ መናገር። ቅድም ዶክተር ምህረት የጠቀሱት ህሊና ወደ እሳቸው ሲጋብኙ ዛሬ ኪዳነ ወልድ ክፍሌ መዝገበ ቃላት የግዕዝ መዝገበ ቃላት እያስነበብኩ ነበርና
እስኪ እነዚህ የእውቀት ምንጭ የምንላቸው ምን ምንድናቸው ብዬ እየፈለኩ ነበር እና ህሊና፣ ልቡና፣ አእምሮ፣ ናላ፣ ልብ፣ ልባዌ የሚሉት በተለያየ ቃል የተጠሩ ግን አንድ አይነት ሐሳብ ናቸው። የሚገርማቸው ነገር ይሄ ህሊና ሐለየ ማለት አሰበ ማለት ነው። ህሊና ሐሳብ ማለት ነው። ለበወ አወቀ፣ አስተዋለ፣ አመዛዘነ፣ መጠነ፣ ለካ ማለት ነው። ልቡና ማለትም ማስተዋል ማወቅ ማለት ነው። አእምሮ ማለትም በንዑስ አንቀጽ ሲሆን ማወቅ ነው። ወይም ደግሞ እንደ ጥሬ ዘር ተረጉሞ ደግሞ ዕውቀት ማለት ነው። ናላ ማለት ደግሞ እሱንም አንጎል ወይም አእምሮ ብለው ተርጉመውታል። እንግዲህ እነዚህ ሁሉ ተጠራቅመው እዚህ ውስጥ ያለ ጉድ ነው። ሁሉ እንግዲህ ሰው ጭንቅላት ውስጥ ያለ ነው። እኔ ከሳምንት በፊት በአንድ ሬዲዮ ጣቢያ ላይ ውይይት ነበረ ስለ ሰብእና እና እኔ እስካሁን ድረስ የሰው ልጅ የሚያጠናው አላገኘም እንደምታውቁት። ምክንያቱም ሰው ስለ ፕላኔቶች ስለ ወደ ማርስም የሆነ ነገር ልከናል ብለው ፈረንጆቹ ተናግረዋል። ያው ቁጭ ብለን ስለሆነ ሳይልኩ አይቀርም ብለን ተቀብለን ያው አሚን ብለናል። ምክንያቱም እኛ ምንም አልተንቀሳቀስንምና እነሱ ያሉትን ከመቀበል ውጪ አማራጭ የለንም። ልከናል አሉ። አዎ ልካቸዋል ነው ያልነው። መላክ አለመላካቸው ለማረጋገጥ ምንም እንቅስቃሴ አላደረግንምና ወደ ጨረቃም ልከናል ብለዋል። እውነት ልከዋል አላኩም አይታወቅም። የመረጃ ምንጮቻችን እነሱ ናቸው። የሆነ ጊዜ ተነስተው ውሸታችን አላክንም ቢሉም አሚን ብሎ መቀበል ነው። ሌላ አማራጭ የለንም እና የሰው ልጅ ስለ እጽዋት፣ ስለ አትክልት፣ ስለ አዝሪት፣ ስለ ከዋክብት፣ ስለ ፕላኔት፣ ስለ ብዙ ነገር ነው እያጠና ያለው። በጣም የሚያሳዝነው ግን ራሱን ሰውን ግን ማን ያጠናው ነው ትልቁ ጥያቄ የሚሆነው። ሰውን የሚያጠናው አላገኘም። ወደ ጨረቃ ሳተላይት አመጠቀ። ወደዚህ ግን ማን ያምጥቅ? ወደ ራሱ ማን ያምጥቅ? ማን ይመራመር በዚህ ጭንቅላት ላይ? እና ሰው ልጅ ተጠንቷል ብዬም ብዙ ሐሳብ የለኝም። እንዴ ቁርጥራጭ ነገሮች አሉ። ምልክ አስተሳሰብ ቁርጥራጭ ጥናቶች አሉ። በሃይማኖቱም ውስጥ ቁርጥራጭ ነገሮች አሉ። በስነ ልቦናውም በፍልስፍናውም ብዙ ቁርጥራጭ ነገሮች አሉ። እነዚያ ግን ሙሉ በሙሉ ሰውን ለማወቅ በቂ አይደሉም። እውነቱን ለመናገር ሽርፍራፊ ነገሮች ናቸው። ምክንያቱም እኔ ከዚህ በፊት እንደተናገርኩት ሌሎች ምርቶች ሲመረቱ ማኑዋል አላቸው። ለምሳሌ ቴፕ ስትገዙ የቱ ጋር መንካት እንዳለባችሁ ብዙ ጊዜ በእንግሊዝኛ ስለሆነ የኛ ሰው አበላሽቶ ነው የሚለማመደው እንጂ ፈረንጆቹ አንድ ሞባይል ሲያመርቱ ሙሉ የህይወት ታሪኩን የሞባይሉ እዛ ላይ ይጽፉታል። ያ ግን በእንግሊዝኛ ወይ በቻይንኛ ነው የሚጻፈው። መረዳት ከባድ ስለሆነ ጎርጉረን የተበላሸው ተበላሽቶ በትራፊ ነው የምንጠቀመው እና እኔ ሰውን ያመረተው ራሱ እግዚአብሔር ነው። እኔ ሲሰራው ያው ከእናታችን ማህፀን ስንወጣ እንደው እጃችን ላይ የሆነች ማኑዋል ነገር አስይዞ ብንመጣ ጥሩ ነበረ። ግን ማኑዋሉ አልተገኘም አሁን እስካሁን ድረስ። ለዚህ ነው አሁን ለጋብቻ ስንጠናና ማኑዋል የሌለው ነገር ነው እያጠናለን። ምን ማረጋገጫ የለውም። ለዚህ ነው 7 ዓመት ያጠናችው ወንድ ወይም ያጠናት ሴት በሰባተኛው ዓመት የለችም። ምክንያቱም ያለ ማኑዋል በዳበሳ ነው እየተጠና የነበረው። ለዚህ ነው አንዳንድ ጊዜ አንዳንድ እህቶች ብዙ አጥንቸው ነበረ ግን አልተጠናም። መጀመሪያ አልተገኘም እውነቱን ለመናገር እና እኔ ሰውና ይሄ ነው ብሎ አፍን ሞልቶ ለመናገር አልተቻለም። ምክንያቱም ራሱ እግዚአብሔር ቢነገረን ጥሩ ነበር። ሰው እግዚአብሔር በጥቅሉ የነገረን ሰው ጥሩ ነው ብሎ ነው፣ ሰው ክቡር ነው ብሎ ነው የነገረን። አሁን በኋላ ግን ስንመራመር ሰው መጥፎም አለ። ሂትለርም ሰው ነው እንግዲህ እነ ማዘር ቴሬዛም ሰው ናቸው። ይሁዳም ሰው ነው፣ ጴጥሮስም ሰው ነው። እንግዲህ በሆድ ቀዶ የሚበትነው ዱርዬም ሆድ ቀዶ የሚጠግነው ዶክተርም ሰው ናቸው። እንግዲህ የሰው ሆድ 2 ጊዜ ይቀደዳል ይባላል። ዱርዬም ይቀደዋል፣ ዶክተርም ይቀደዋል። የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለው እና ከየትም ተነስቶ ሊበትነው ይችላል እና አቤት መበተኑ ደስ ብሏችሁ ነው። እና አሁን ቅድም ዶክተር እንዳሉት የህሊና ምንድነው? አእምሮ ምንድነው? እኔ በዚህ ጉዳይ እንግዲህ እንደ ዶክተር የአውሮፓንም የአሜሪካንም ሳይንቲስቶች በዚህ ጉዳይ ምን እንዳሉ አላውቅም። የሃይማኖት ሰዎች ግን በዚህ በ4ኛው መቶ ክፍለ ዘመን የነበሩ ሊቃውንት ግን በዚህ ጉዳይ ጽሑፍ ጽፈዋል። አንዱ ሊቅ ሲናገር ምንድነው ያለው? ይሄ በነገራችን ላይ ሰው የሚባለው ከዚህ በላይ ነው። ከዛ በታች ነው ተጎታች ነው። ሱቁም ነገር የለውም። ለምሳሌ መታወቂያ ስታወጡ ፎቶ ምንድነው የሚወሰደው? እንዴ ተረታችሁኛል?
መታወቂያችን ላይ ያለው ምናችን ነው? ፊታችን ነው አይደል? እግራችን ይሆናል? ሆዳችን ይሆናል? አይሆንም። ሰው የሚባለው እኔ ከዚህ በላይ ነው ያለው ይመስለኛል። ምክንያቱም ብዙዎቹ የመረጃ ምንጮች ከዚህ በላይ ነው። ጆሮ እዚህ ጋር ነው። አምስቱ የስሜት ሕዋሳት አራቱ እዚህ ላይ ነው ያለው። ስለዚህ ሁሉም የተከማቸው መሀል ከተማ ላይ ነው፣ እዚህ አካባቢ ነው። እና ይሄ ይላል ቅድም የነገርኳችሁ ሊቁ ሲናገር ይሄ በጣም ጠንካራ አጥንት ነው ይላል። ይሄ በጣም ጠንካራ አጥንት ነው። እግዚአብሔር ይህንን ጠንካራ አጥንት እዚህ ጋር ያደረገው ከውስጡ ከባድ የሞትም የህይወትም የመውደቅም የመነሳትም ምንጩ እዛ ውስጥ ነው ያለው። ስለዚህ ለምሳሌ አሜሪካ በጣም ከሚጠብቁት ድርጅታቸው መካከል እንግዲህ አንዱ ኒውክሌር ነው የሚመስለኝ። እንዴት እንደሚጠብቁት አላውቅም። ፕሬዚዳንቶቹ ሲሾሙ የኒውክሌር ቁልፍ ይቀባበላሉ ነው የሚባለው። የኛ ሀገር መሪዎች ምን እንደሚቀባበሉ አናውቅም። እና አሁን ትልቁ ይሄ ጭንቅላት ቅድም እንደነገርኳችሁ ምንድነው በጠንካራ አጥንት ነው የከበበው እግዚአብሔር። ከዚህ ከጠንካራው አጥንት ውስጥ ግን ፈሳሽ ነገር ነው ያለው፣ ወይም ደግሞ ሊጥ አይነት ነገር ነው ያለው። ይሄ ግን በጠንካራ አጥንት የተከበበው ምክንያት ይላል። አሁንም ቅድም በግዕዝ ቋንቋ የተጻፈውን ወደ አማርኛ እየተረጎምኩላችሁ ያለው ክበበ አጽም አለው አጥንቱ። ይሄ ምሽጉን መጠበቂያ ነው። ምክንያቱም ይሄ ምሽግ በቀላሉ የሚደፈር ምሽግ አይደለም። ዓለምን ሊያፈርስም ሊገነባም የሚችል ለምሳሌ አሁን እዚህ ሀገር ስንት ፎቅ 40 ፎቅ 30 ፎቅ እየተገነባ ነው አይደል? ያ 40 ፎቅ ያ ረጅሙ 40 ፎቅ ከዚህ ውስጥ የወጣ ነው። አውሮፕላኑ፣ መርከቡ፣ ምኑ ከየት የወጣ ነው? ከሰው ጭንቅላት የወጣ ነው። እና ይሄንን አደገኛ ፍጥረት በአጥንት ከቦ አስቀምጦታል እግዚአብሔር። እስመ ውእቱ ምክንያተ ኩሉ ዘይበጽሕ ላዕሌነ ሰናይ ወእኩይ፣ በእኛ ላይ የሚደርሰው ክፉም ሆነ ደግ ነገር የአእምሮና የህሊና ውጤት ነው ይላል ያ ሊቅ የሚናገረው። ለዚህ ነው ሰዎች ለወዳቸው አስበው እንደሚመሉት ሁሉ ለጭንቅላታቸው ለህሊናቸው አስበው መብላት አለባቸው። አሁን ጨጓራ የሚያማቸው ሰዎች ምግብ ሲያጣ ጨጓራ ምን ያመነጫል ነው የሚባለው? አሲድ ያመነጫል ይባላል። ህሊና ደግሞ ካላነበብንበት አሲድ ያመነጫል። ለዚህ ነው ሰዎች ወይም ከሃዲ ወይም ነፍሰ ገዳይ የሚሆኑት ህሊና ቶሎ ምግብ ስላልቀረበለት አሲድ እያመነጨ ነው ብዬ አስባለሁ። እና ይሄ አሲድ እንዳያመነጭ ለምሳሌ ማታ ወንደላጤዎች ወይም ደግሞ ወጣቶች የዝሙት ፊልም ስታዩ ታመሻላችሁ አይደል? አሁን መረጃው በአይንና በጆሮ ወደ ውስጥ እየገባ ነው። ህሊና ዝም ብሎ እየታዘበ ነው። ሌሊት ጉዱን ያመጣዋል። ታውቃላችሁ። ሴት ከሆነ ከወንድ ጋር፣ ወንድ ከሆነ ከሴት ጋር ሲታገሉ ያድራሉ። አሁን ያ ማታ ሲያየው የነበረው ፊልም በጆሮ ገብቶ ነው። ልክ ባፍ የገባው ምግብ ሰውነታችን እንደሚቀይረው ማለት ነው። እንደውም በሰሜን ሸዋ ቡልጋ የሚባል ሀገር የምታውቁ ከሆነ ቆንጆ ወንድ ወይ ሴት ሲያዩ ሽማግሌዎቹ ምን ይላሉ? እቺ ሴት ስታምር አይሉም፣ አቤት ማማሯ እቺ ሴት አይሉም ይባላል። አየው ይሄ እህል ሲያምር ይላሉ ይባላል። እህሉ ሲያምር ምክንያቱም ያ መልክ የምን ውጤት ነው? የምግብ ውጤት ነው። ምናልባት አንድ ቀን ጦሟን አድራ ብታገኟት ሴትዮ ለካ እህል ቅርጽ ይዞ ስለመጣ ነው፣ መስመር ይዞ ስለመጣ ነው። ለዚህ ነው ብዙ ሰዎች አመጋገባቸው ፊታቸው ላይ ይነበባል ይባላል። በአፍ የገባው ፊት ላይ ይታያል ይባላል። በጆሮ የገባው ደግሞ ንግግር ላይ ይታያል። ከዚህ በፊት ተናግሬዋለሁ እኔ። ጥሩ የተመገቡ ሰዎች የፊታቸው ወዝ ያስታውቃል። ጥሩ የሰሙ ሰዎች ደግሞ ንግግራቸው ያስታውቃል። አሁን ብዙ ሀብታሞች እንደ መልካቸው ንግግራቸው የማያምረው ምግብ እንጂ ጥበብ የላቸውም። እና እንዳውም ብዙ ጊዜ እላለሁ እኔ ለህሊናችን ለመኪናችን የሚመጥን ህሊና አለን ወይ? አንዳንድ ሰው 5 ሚሊዮን ብር መኪና ይገዛና ህሊናው ግን የባጃጅ ነው።